በዚህ ቪዲዮአችን ላይ ስለ መጀመሪያው ቂብላ ወይንም የመስጂድ አቅጣጫ ወደ ሆነው ቦታ፣ ሶስተኛው በእስልምና ሃይማኖት የተከበረ ስለሆነውም ቅዱስ ስፍራ፣ የነቢያት መጨረሻ መደምደሚያ ነቢይ የሆኑትም ሙሐመድ ሰለላሁ ዐለይሂ ወሰለም ስለሄዱበት ቦታ እናወራለን። ይህም ቦታ መስጂድ አልአቅሷ ይባላል። በዚህ መስጂድ ውስጥ ለረጅም ዘመናት ኢስላማዊ አስተምህሮትን እና የተለያዩ ኢስላምን ነክ የሆኑ ነገሮችን በውስጡ ሲከናወኑበት ኑረዋል። በመስጂድ አልአቅሷ በመጀመሪያ ግንባታ ዙሪያ ከአባታችን አደም አለይሂ ሰላም ጋር የሚገናኝ ነገር አለውም ተብሏል። ይህ ግንኙነት ምን ሊሆን ይችላል? መስጂድ አልአቅሷንስ ማን የገነባው? ከአባታችን አደም ጋርስ ምን ያገናኘዋል? የእነዚህን ጥያቄዎች ምላሽ ለማግኘት ይህንን ቪዲዮ እስከሚያበቃ ድረስ ይከታተሉ። መስጂድ አልአቅሷ በሁለተኛ ደረጃ ከመስጂድ አልሐራም በኋላ በምድር ላይ የተኖረ የተገነባ የአላህ ቤት ነው። ለዚህ አባባላችን ማስረጃችን ደግሞ ቡኻሪ የዘገቡት ሐዲስ ነው። አቢ ዘሪን አልጊፋሪ አላህ መልካም ሥራውን ይውደድለትና ይቀበለውና እንዲህ ይለናል። አንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የትኛው መስጂድ ነው በመጀመሪያ በምድራችን ላይ የተቀመጠው ብዬ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጠየቋቸው ይለናል። ነቢዩም ሰለላሁ ዐለይሂ ወሰለም በመካ ያለውን መስጂድ አልሐራም ነው አሉኝ ይለናል አቢ ዘር። ከዚያስ ብዬ ስጠይቃቸው ደግሞ መስጂድ አልአቅሷ ነው አሉኝ ይላል። በሁለቱ መሰራት መካከልስ የስንት ዓመት ልዩነት አለ ብዬ ጠየቋቸው ይለናል አቢ ዘር። ነቢዩም ሰለላሁ ዐለይሂ ወሰለም 40 ዓመታትን በሁለቱ መሰራት መካከል ልዩነት አለ አሉኝ ይላል። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም በየትኛውም ቦታ ሆነህ የሰላት ወቅት ከደረሰብህ ስገድ፣ ምክንያቱም ምድር ሁሉ የአላህ መስገጃ ቦታ ነችና አሉኝ ይለናል። በመጀመሪያ ከዓባን የገነባውስ ማን ነው ለሚለው ጥያቄ አስተማማኙ ዘገባ አባታችን አደም ዐለይሂ ሰላም ነው የገነቡት የሚለው አመለካከት ነው። በይተል መቅዲስን የበይተል ሐረምን መሰረት ከጣሉ ከ40 ዓመታት በኋላ በአላሁ ሱብሓነሁ ወተዓላ ትእዛዝ አባታችን አደም ዐለይሂ ሰላም ገነቡት። ነገር ግን በይተል መቅዲስን እንደገና አስተካክለው የሰሩ ያደሱ ነቢያትም ነበሩ። ከነርሱም ውስጥ ሰይዱና ኢብራሂም ዐለይሂ ሰላም አንዱ ናቸው። የቁርአን ሙፈሲሩ ቁርጡቢ የቁርአን ፍርድ ብለው ባስቀመጡት ላይ በይተል መቅዲስን በመጀመሪያ የገነባው ማን ነው በሚለው ላይ ልዩነቶች አሉ ይሉናል። በመጀመሪያ ቤቱን ማለትም መካ ያለውን በይተል ሐረምን የገነቡት አባታችን አደም ናቸው ይላሉ። ከዚያም የሳቸው ልጅ በይተል ሐረምን ከገነቡ ከ40 ዓመታት በኋላ ገንብቶትም ሊሆን ይችላል ተብሏል ይሉናል። ወይንም በይተል ሐረምን አባታችን አደም ከገነቡት በኋላ መላእክቶችም ገንብተውት ሊሆን ይችላልም ተብሏል። ኢብኑ ሐጀር ደግሞ በፈትሑል ባሪ በሚባለው የቡኻሪ ሸርሐቸው ላይ ኪታቡ አሐዲስ አልአንቢያ በሚባለው ኪታብ ላይ በመጀመሪያ መስጂድ አልአቅሷን የመሰረቱት ነቢዩላህ አደም የአላህ ሰላም በሳቸው ላይ ይሁንና እሳቸው ናቸው ይሉናል። አይደለም መላእክቶች ናቸው የገነቡትም የሚሉ አሉ። የለም የነቢዩላህ ኑህ ልጅ የሆነው ሳም ኢብኑ ኑህም ነው የገነቡትም ተብሏል። እሳቸውም አይደለም የገነቡት ነቢዩላህ ያዕቆብም ናቸው ተብሏል። ልክ እንደዚሁ ሁሉ የሰው ልጆች አባት የሆኑት ነቢዩላህ አደም ዐለይሂ ሰላም ሁለቱንም መስጂዶች ገንብተዋቸዋልም ብሎ የሚልን ዘገባም የሚያረጋግጥን ነገር አግኝቻለሁ ይሉናል። አንዳንዶች ደግሞ መስጂድ አልሐራምንም በይተል መቅዲስንም የገነቡት ነቢዩላህ ኢብራሂም ዐለይሂ ሰላም ናቸው ይሉናል። ይህንን ሊሉ የተነሱበትን ምክንያት ደግሞ አሁን በቅርብ ያየነውን የአቢ ዘርን ሐዲስ ይዘው ነው። ኢብኑ ዓሹር የሚባል ሼኽ ተሕሪር ወተንዊር በሚባል ኪታባቸው ላይ የአቢ ዘር ሐዲስ የሚያሳየን መስጂድ አልአቅሷን የገነቡት ነቢዩላህ ኢብራሂም ዐለይሂ ሰላም እንደሆኑ ነው ይሉናል። ምክንያቱም በመካከላቸው የ40 ዓመት ልዩነት አለ የሚለው የሐዲሱ ንግግር የሚያሳየን ሁለቱንም በነቢዩላህ ኢብራሂም የዕድሜ ዘመን በተቀራራቢ ጊዜ እንደተገነቡ ነውና ይሉናል። በይተል መቅዲስን ከተገነባ በኋላ ማን ተቀመጠባት በሚለው ነገር ላይ ከነቢዩላህ ኢብራሂም መምጣት በፊት በውል አይታወቅም። ነቢዩላህ ኢብራሂም ዐለይሂ ሰላም ወደዛች ቦታ ከመጡ በኋላ ግን መስጂዱን ገነቡና ሶላትንም ሰገዱበት። ከዚያም ከነቢዩላህ ኢብራሂም ዐለይሂ ሰላም በኋላ ልጃቸው ኢስሐቅ ዐለይሂ ሰላም መስጂድን አድርገው ያዙት። ከነቢዩላህ ኢስሐቅ ዐለይሂ ሰላም በኋላም ልጃቸው የሆኑትም ነቢዩላህ ያዕቆብም ዐለይሂ ሰላም ተቀምጠውበታል። ከዚያም ከጊዜያት በኋላ በሹማምንቶች ስር በነገስታቶች ቁጥጥር ስር ቱም ነበር ተብሏል። ከዚያም እያለ አማሊቅ የሚባሉ ህዝቦች ተቆጣጥረውታል። ከአማሊቆችም በኋላ በነቢዩላህ ዳውድ ወይንም ዳዊት ዐለይሂ ሰላም ከህዝቦቻቸው በኒ እስራኤል ጋር በመሆን ተቆጣጥረውትም ይዞታውንም አስፍተውት እንደ አዲስም አድርገውም ገንብተውታልም ተብሏል። ከዚያም ልጃቸው የሆኑት ነቢዩላህ ሱለይማን ዐለይሂ ሰላም ወደ ሹመት ሲመጡ ደግሞ እንደ አዲስ አድርገው ገንብተውታልም። ይህንን ሁኔታም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግር ያረጋግጥልናል።
ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። የዳውድ ዐለይሂ ሰላም ልጅ የሆነው ሱለይማን ዐለይሂ ሰላም በይተል መቅዲስን ገንብቶ ካበቃ በኋላ አላህ ሦስት ነገሮችን እንዲሰጠው ዱዓን፣ ጸሎትን አድርጓል ይሉናል። አንደኛ ከአላህ ፍርድ ጋር የገጠመን የዳኝነት ፍርድ አላህ እንዲሰጠው ለመነ። በሁለተኛም ከእርሱ በኋላ ለማንም የማይሰጥ ንግስና አላህ እንዲሰጠው ለመነ፣ ጠየቀ። በሦስተኛም አንድ ሰው ሶላትን ወደ በይተል መቅዲስ ለመስገድ ብሎ የመጣ እንደው አላህ ለሰውየው ከወንጀሉ ልክ እናቱ የወለደችው ቀን ንጹሕ እንደነበረ እንዲያነጻው ብለው ለመኑ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ከሦስቱ ጥያቄዎቹ ሁለቱን ተሰጥቷል፣ ሦስተኛውን ግን አላህ ፈቅዶለት ሰጥቶት ይሆናል ብዬ እከጅላለሁ አሉ። የአላህ ነቢይ ሱለይማን ከሞቱ በኋላ የሁዶች በሁለት ግዛት በሁለት ንጉሥ ተከፍለው መመራት ጀመሩ። ከዚያም አንደኛው ጎራ ሌላኛውን ጎራ አሸነፈውና ተጠቅልለው ባቢል ወደሚባል ቦታ ስማቸውም በታሪክ ባቢሊያ ይባሉ ጀመር። ከዚያም እያለ ቁድስ በሩሞች ቁጥጥር ስር ወደቀች። ታዲያ በዚህ ወቅት የአላህ ነቢይ የሆኑት ነቢዩላህ ዒሳ ዐለይሂ ሰላም ተወለዱ። ከዚያም ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በነቢይነት ከመጡ በኋላ ቁድስ በኸሊፋው በሶሓባው በዑመር ኢብኑል ኸጣብ የኸሊፋነት ጊዜ በሙስሊሞች ቁጥጥር ስር ወደቀች። ከዚያም ከዚህ በፊት የተሰራውን መስጂድ እንዲጠብቅ እንዲጠነክር ብለው እርሳቸውም የበኩላቸውን አስተዋጽኦ አደረጉ። በአመዊያዎችም የኺላፋነት ጊዜ ደግሞ ሙአዊያ ኢብኑ አቡ ሶፊያን እድሳትን አደረገለት። በድንጋይም አድርጎ ሰራው። በመስጂዱም አጠገብ ያለውን እኛ የምንመለከተውን ትልቁን መስጂድም ቁበተ ሰኽራ በአብዱልመሊክ ኢብኑ መርዋንና በልጁ ወሊድ ጊዜ ደግሞ የማስፋፋትና የግንባታ ሥራው ተከናወነ። ሃዛ ወላሁ ተዓላ አዕለም። በኢስላም ዙሪያ ያሉን አስተምህሮቶች፣ ታሪኮች ለማግኘት ሼር፣ ላይክ፣ ሰብስክራይብ ያድርጉ። ወቢላሂ ተውፊቅ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።